በገበያ ላይ እየዋሉ በቅርብ ጊዜ ውስጥ በተፈላጊነታቸው እየጨመሩ ስላሉት ስለ ኤሌክትሪክ ባጃጆች እስቲ ትንሽ ልበላችሁ። እነዚህ የኤሌክትሪክ ባጃጆች በሁለት የጃፓንና የቻይና ድርጅቶች ጥምረት ኢትዮጵያ ውስጥ መገጣጠም ከጀመሩ ሰንበትበት ብለዋል። እነዚህ የኤሌክትሪክ ባጃጆች በተለይ አሁን በሀገራችን ላይ የትራንስፖርቴሽን አገልግሎትን እየሰጡ ያሉት የነዳጅ ባጃጆች በተለያየ ጊዜ በሚፈጠር የነዳጅ መጥፋት ምክንያት ብዙዎች ስራቸው እየስተጓጎለ እንደሆነ የምንሰማው ጉዳይ ነው። ነገር ግን እነዚህኞቹ የኤሌክትሪክ ባጃጆች በየትኛውም አጋጣሚ ቤታችን እንዲሁም ደግሞ አካባቢያችን የሚገኙ ካሉ የኤሌክትሪክ የቻርጅ ስቴሽኖች ላይ በቀላሉ መደረግ የሚችሉ ናቸው። እንዲሁም እነዚህ የኤሌክትሪክ በቤታችን በ4 ሰዓት ውስጥ እነዚህን ኤሌክትሪክ ባጃጆች ቻርጅ አድርገን መጠቀም የምንችል እንዲሆኑ ተደርገው የተሰሩ ናቸው። ዋናው የነዚህ የኤሌክትሪክ ባጃጆች ትልቁ አቅም የሆነው ባትሪያቸውም ደግሞ ያው ሊቲየም አየን ባትሪ የሚጠቀሙ ናቸው። በሰዓት እስከ 70 ኪሎ ሜትር ድረስ መጓዝ ይችላሉ። እንዲሁም ደግሞ በሬንጃቸው ወይም ደግሞ በባትሪ አቅማቸው እስከ 120 ኪሎ ሜትር መጓዝ አቅም አላቸው እነዚህ የኤሌክትሪክ ባጃጆች ማለት ነው። ሌላው ደግሞ ኢንዲቴል የነዚህ ወይም ደግሞ በዝርዝር የተለያዩ የውስጥና የውጭ ክፍላቸውን ስንመለከት እነዚህ ኤሌክትሪክ ባጃጆች እንደምታዩቸው 7ኛ ማለት ነው ፓሴንጀርስ 6 ፓሴንጀር ሲት አላቸው። እንዲሁም ለአነዳድ በጣም ቀላልና ማንኛውም ሰው ቀላል ትሬኒንግ ሊነዳቸው የሚችሉ ናቸው። እንዲሁም ሪዘርቭ ብሬክ አላቸው ወይም ደግሞ ፍሬን ሲስተም ያላቸው ሲሆኑ ወንበራቸውም በጣም ምቹ ነው። እንዲሁም ወደ ቦዲ እንትናቸው ወይም ደግሞ የላሜራቸው ወይም ደግሞ ቦዲያቸውን ስናይ ደግሞ በጣም ጠንካራ የሆነ ቦዲ ያላቸው ናቸው። በግጭት ሰዓት በሚፈጠር መጨራመት በቀላሉ መስተካከል የሚችል ነው። እንዲሁም ኤልኢዲ ላይት አላቸው። በጣም ፓውዛቸው በጣም የፊት የግንባር መብራታቸው በጣም ቆንጆ ነው። ፓወር የማይበላ ኤልኢዲ ላይት ሲስተም ነው የሚጠቀሙት። አቋማቸው በጣም ከመሬት ከፍታቸው በጣም ከፍ ያለ ነው። 30 ሴንቲሜትር ከመሬት ከፍ ያለ ነው ማለት ነው። በተለይ ደግሞ የፊት እግሩ ላይ የሚጠቀማቸው ሁለት ግራና ቀኝ ያሉ አሞንዝራተሮች ለድራይቪንግ ሲስተማችን ወይም ደግሞ ድራይቪንግ ኤክስፒሪየንሳችንን በጣም የሚጨምሩ ናቸው። ያ ማለት ሾክ አብዞርቭ የማድረግ አቅማቸው ሁለቱ አሞንዝራተር በጣም ሀይ ስለሆነ የተለያዩ ወጣ ገባ መሬቶችን በሚፈጠር መንገጫገጭ የመሪ ላይ የሚፈጠረው ስሜት በጣም አናሳ ነው ማለት ነው። ይሄ ደግሞ አደጋን በከፍተኛ የሚቀንስ ነው ማለት ነው። ወንበራቸውን ስናይ ደግሞ በምቹ ሁኔታ 6 ሰዎችን ከድራይቨር ጋር 7ኛ ማለት ነው በስነ ስርዓት ሰፋ ብሎ ተቀምጦ መሄድ የሚያስችሉ ወንበሮች አሏቸው። እንዲሁም ወደ ጎማቸው ስንሄድ ደግሞ ጎማቸው በጣም ምቹ የሆነ ወይም ደግሞ በእኛ ሀገር ላይ በተለይ በስፋት የሚገኝ የጎማ አይነት ነው። እሱንም ቀለል ባለ መልኩ ማግኘት የምንችለው ነው ማለት ነው። ወደ ሌላ የኤሌክትሪካል ክፍላቸው ስንሄድ ደግሞ በዚህ ኤሌክትሪካል ክፍላቸው ውስጥ ስለ ሞተራቸውና ስለ ኤሌክትሪክ ሲስተማቸው እናያለን። እንደሚታወቀው የኤሌክትሪክ መኪኖች በጣም የሚጠቀሟቸው ወይም ደግሞ በውስጣቸው ያሉ የኮምፖነንቶች በጣም አናሳ በመሆናቸው ክብደታቸውም የዛን ያክል አናሳ ነው። ስለዚህ የኤሌክትሪክ ሞተራቸው የሚያመነጨው ጉልበት አቅም በአግባቡ ለፐርፎርም እንዲያደርጉ ያደርጋቸዋል ወይም ደግሞ በማንኛውም አጋጣሚ ፍጥነትም ወይም ደግሞ አቅምም እንዲኖራቸው የሚያስችላቸው ያደርጋቸዋል። ይሄ የኤሌክትሪክ ባጃጅ የሚጠቀመው የኤሌክትሪክ ሞተር አቅሙ 4000 ዋት ወይም ደግሞ 4 ኪሎዋት ሲሆን አይነቱም ደግሞ በብዛት የምናውቀው ፒኤምሲኤም የሚባለው የኤሌክትሪክ ሞተር አይነት ነው። በገበያ ላይ በብዛት በኤሌክትሪክ መኪኖች ላይ የምናውቀው ወይም ደግሞ የምናገኘው የሞተር አይነት ነው። ይህ የኤሌክትሪክ ሞተር በተለይ ፐርፎርማንሱ በጣም ሀይና እንዲሁም ደግሞ የመበላሸት አቅሙ ወይም ደግሞ ዱራቢሊቲው በጣም ረጅም ጊዜ ማገልገል የሚችል የኤሌክትሪክ የሞተር አይነት ነው። ይህ ሞተር ወይም ደግሞ ይህ 4000 ኪሎዋት ማመንጨት የሚችል ሞተር
ጉልበት ማመንጨት የሚችል ሞተር ፐርማነንት ማግኔቲክ ኖራይዝድ ሞተር ይባላል። ያ ማለት ሰከንዳት ውስጥ ፍጥነትን ሲቀያየር ወይም ደግሞ ፍጥነትን የሚቀያየርበት ሂደት በጣም ፈጣን ነው ማለት ነው። ያ ማለት በ5 እና በ6 ሰከንድ ውስጥ ከአንድ ስፒድ ወደ አንድ ስፒድ መለወጥ የሚችል ወይም ደግሞ ተነስተን ወደ እስከ 10 ሰከንድ ባለው ውስጥ ከፍተኛውን ስፒድ ማምጣት የሚችል አቅም ያለው የኤሌክትሪክ ሞተር አይነት ነው። ይህ የሞተር አይነት የሚጠቀመው በውስጡ ቋሚ ማግኔትን ይሆናል ማለት ነው። ያ ማለት ስቴተራቸው ቋሚ ማግኔት የሚጠቀሙ ሲሆን ሮተሩ ላይ ሃይ ኳሊቲ ኮፐር ዋይንድ የተደረገ ሞተር ነው ማለት ነው። ለዛ ነው በጣም ጉልበታም እና ፈጣን የሚያደርጋቸው። ስሪ ፌዝ ሞተር ናቸው። ሞተራቸው ስሪ ፌዝ ሞተር ነው። እንዲሁም ደግሞ ሌሎቹ ኮምፖነንቶችን በዚህ ልክ በጣም ኳሊቲ ያላቸው ናቸው። ሞተር ኮንትሮለሩም ቻርጀሩም ወይም ደግሞ ኦንቦርድ ቻርጀር አለው ውስጡ ራሱ ላይ የተገጠመለት በቤታችንም ወይም ፋስትም ወይም ደግሞ ሱፐር ፋስት ቻርጀሮችንም ስናደርግ የምንጠቀምበት ተመሳሳይ የሆነ ኦንቦርድ ቻርጀር አለው ማለት ነው። ይሄ በጣም በአንድ ቻርጀር ሁለቱንም መጠቀም የሚያስችል አቅም የገነባ ጥያቄ የሚሆነው ባትሪ ነው። ስለ ባትሪው ደግሞ ስናይ ባትሪዎቻቸው ሊቲየም አዮን ባትሪ ነው የሚጠቀሙት እንዳልኳችሁ። ይህ የሊቲየም አዮን ባትሪ የሚጠቀመው ኤግሬድ የሚባለውን ነው። ያ ማለት በአቅም ደረጃም ቢሆን በጣም ከፍተኛ ፓወርን ማመንጨት የሚችል ወይም ኳሊቲው ኤግሬድ የሆነ ነው ማለት ነው። እንዲሁም ደግሞ ይህ ኤሌክትሪክ ባጃጅ የሚጠቀመው ይሄ ሊቲየም አየን ባትሪ የቻርጅ እና ዲስቻርጅ ሬታቸው በጣም ሀይ ነው ማለት ነው። ኦልሞስት በ20 አመት የሚቀየር አይነት ቻርጅ ዲስቻርጅ ሬት አለው ማለት ነው። ከፍተኛ የሆነ ቻርጅ እና ዲስቻርጅ ሬት ያለው ነው ማለት ነው። ለ20 አመት ያለምንም ፓወር መዋዠቅ ማገልገል የሚችል የሊቲየም አየን ባትሪ ነው ማለት ነው። ይሄ በብዛት ብዙዎቻችንን የሚያወዛግብ ነገር ነው፣ ግን እውነታው ይሄንን ይመስላልና ወደ ሌሎች መረጃዎች ስንሄድ ደግሞ ዋጋውም የመጨመር ሂደት ላይ እንደሆነና ከዚህ በኋላም ሊጨምር የሚችልበት አጋጣሚ ከፍተኛ ነው። ስለዚህ አሁን ባላችሁ መረጃ በእርግጠኝነት ብዙዎቻችሁ ሀሳባችሁን ትቀይራላችሁ። መረጃውን ከታች ተውላችኋለሁ።